ጸጉርሽ ሳያልቅ እነዚህን 7 ነገሮች መቀባት አሁኑኑ አቁሚ። መስተዋት ፊት ቆመሽ ጸጉርሽን ስታበጥሪ ማበጠሪያው ላይ የሚቀረውን የጸጉርሽን ብዛት አይተሽ ደንግጠሻል። የፊት ለፊት ጸጉርሽ ወደ ኋላ እየሸሸ ግንባርሽ እየሰፋ መምጣቱ አሳስቦሻል። እውነት እንነጋገር ከተባለ አብዛኞቻችን የጸጉራችን ጠላት ራሳችን እኛው ነን። ቆንጆ ለመሆን ብለን ያሳድጋል፣ ያለሰልሳል የተባልነውን ሁሉ ጸጉራችን ላይ እንቀባለን። ግን ዛሬ አንድ ምስጢር ልንገራችሁ። አሁን የምትቀቡትን ነገር ወዲያውኑ ካላቆማችሁ ከጥቂት ዓመታት በኋላ የምትቀቡት ጸጉር ራሱ አይኖራችሁም። በዚህ ቪዲዮ ሳናውቀው ጸጉራችንን ከስሩ እየበጠሱና እያረገፉ ያሉ 7 አደገኛ ነገሮችን እናጋልጣለን። እነዚህን ነገሮች ዛሬውኑ መቀባት ካቆምሽ ጸጉርሽ እንደገና መነሳትና ማደግ ይጀምራል። እስከ መጨረሻው አብራችሁኝ ቆዩ። በተለይ ቁጥር 5 እና 7 ሁላችንም በየቀኑ የምንሰራው ስህተት ነው። አንደኛ፣ ኃይለኛ የኬሚካል ማለስለሻዎችና ርካሽ ቅባቶች። ጸጉሬን አለስልሳለሁ ብለሽ የምትቀቢው ኬሚካል የጸጉርሽን ተፈጥሯዊ ቅርጽ ብቻ ሳይሆን ውስጣዊ ጥንካሬውን ጭምር ነው የሚያጠፋው። እነዚህ ኬሚካሎች የጸጉርሽን ፕሮቲን ይሰብራሉ። በየሱቁ ኦሪጂናል ነው እየተባሉ የሚሸጡ ርካሽ የማለስለሻ ኬሚካሎችና ፖሜዶች አሉ። አብዛኛዎቹ የሙቀት መጠናችንን ያላገናዘቡ እና የራስ ቅልን የሚያቃጥሉ ናቸው። ወደ ተፈጥሯዊ ጸጉርሽ ተመለሽ፣ ወይም ኬሚካል ከተጠቀምሽ ከፍተኛ የሆነ የፕሮቲን ትሪትመንት አድርጊ። ሁለተኛ፣ ፔትሮሊየም ጄሊ ወይም ቫዝሊን መሰረት ያደረጉ ቅባቶች። ብዙዎቻችን ጸጉራችን እንዲያብረቀርቅ ብለን ቫዝሊንነት ያላቸውን ቅባቶች እንቀባለን። ነገር ግን እነዚህ ነገሮች የራስ ቅል ቀዳዳዎችን ይደፍናሉ። የራስ ቅልሽ መተንፈስ ሲያቅተው አዲስ ጸጉር ማደግ አይችልም። ላብና ቆሻሻ በውስጡ ታምቆ ፎረፎርና የጸጉር መነቀልን ያመጣል። በቀላሉ ሊዋሃዱ የሚችሉ እንደ ኮኮናት ዘይት፣ የወይራ ዘይት ወይም የአርጋን ዘይት የመሳሰሉትን ተጠቀሚ። ሶስተኛ፣ የጸጉር ቀለምና ብሊች በተደጋጋሚ መቀባት። በየወሩ የጸጉርሽን ቀለም መቀየር ፋሽን ሊመስል ይችላል፣ ግን ጸጉርሽን እያጠፋሽው ነው። በተለይ ጥቁር ጸጉርን ወደ ሌላ ቀለም ለመቀየር የሚደረግ ብሊችንግ ጸጉርን ገለባ ነው የሚያደርገው። እስኪ አስቢው፣ ጠንካራውን ኢትዮጵያዊ ጸጉርሽን በኬሚካል አቃጥላለሽ። ቀለሙን ስታወጪው ምን ያህል አቅም እንደምታሳጪው። ጸጉርሽ ሲነካ ይራገፋል፣ ጫፉ ይከፈላል። አራተኛ፣ የባህል ቅቤን ለረጅም ቀናት አቆይቶ መታጠብ። የኢትዮጵያ ባህላዊ ቅቤ ለጸጉር በጣም አሪፍ ነው። ነገር ግን ስህተቱ የሚመጣው አጠቃቀማችን ላይ ነው። ቅቤ ተቀብቶ ለ3 ወይም ለ4 ቀናት ማቆየት እጅግ በጣም አደገኛ ነው። ለምን? ቅቤው ከቆየ በኋላ አቧራ ይስባል፣ ሽታ ያመጣል፣ እንዲሁም የራስ ቅል ላይ ባክቴሪያ እንዲራባ ምቹ ሁኔታ ይፈጥራል። ቅቤ ከተቀባሽ ከ2 ወይም 3 ሰዓት በኋላ በደንብ ታጠቢው። አምስተኛ፣ የሙቀት መከላከያ ሳይቀቡ ፌስቶልና ካውያ መጠቀም። ይህ በተለይ ሳሎን በምንሄድበት ጊዜ በብዛት የሚሰራ ስህተት ነው። ካውያ ወይም ፌስቶል ከመደረጉ በፊት ምንም አይነት የሙቀት መከላከያ ሴረም አይቀባም። ጸጉርሽ እስከ 180 ዲግሪ ሴልሺየስ በሚደርስ ሙቀት ሲጠበስ ውስጥ ያለው ውሃ ይነናል፣ ጸጉርሽም ይሰበራል። ከዛሬ ጀምሮ ሳሎን ስትሄጂ የሙቀት መከላከያ ስፕሬይ ወይም ክሬም መያዝሽን አትዘንጊ። 6 በጣም ጥብቅ ያሉ ሹሩባዎችና ኤክስቴንሽንስ። ውበትሽን ለመጨመር የምትሰሪያቸው ጥብቅ ያሉ ሹሩባዎች በተለይ ከፊት ለፊት ያለውን ለስላሳ ጸጉር ከነስሩ ነው የሚነቅሉት። ይህ በሕክምናው ትራክሽን አሎፔሻ ይባላል። የፊት ለፊት ጸጉርሽ አንዴ ከስሩ ከሞተ መልሶ ማብቀል ከባድ ነው። ስለዚህ ሹሩባ ስትሰሪ አታጥብቂብኝ ብለሽ ለመናገር አትፍሪ። 7 የተሳሳቱ ሻምፑና ኮንዲሽነሮች። ብዙ አረፋ የሚያወጣ ሻምፑ ጥሩ ሻምፑ አይደለም። ሱፐርማርኬት ገብተን በዋጋ ርካሽ የሆነውን ወይም ማስታወቂያው ያማረውን እንገዛለን። ነገር ግን ሳልፌት የተባለው ኬሚካል የያዙ ሻምፑዎች የጸጉርሽን ተፈጥሯዊ ቅባት አሟጠው ያደርቁታል። ሁልጊዜ ሻምፑ ስትገዢ ከጀርባው አንብቢ፣ ሳልፌት ፍሪ የሆኑትን ምረጪ። እነዚህን 7 ነገሮች መቀባትና ማድረግ ማቆም ስለ ጸጉርሽ ብቻ አይደለም፣ ስለ ራስሽ ያለሽን እንክብካቤና ክብር ጭምር የሚያሳይ ነው። ራሳችንን ስንወድ በሰውነታችን ላይ የምናደርገውን እያንዳንዱን ነገር በንቃት መምረጥ እንጀምራለን። የተስተካከለ ጸጉር እንዲኖርሽ ውጫዊ ነገሮችን ከመቀባት ባለፈ ውስጣዊ ሰላምሽም ወሳኝ ነው። ጭንቀት፣ ስትሬስ እና የተመጣጠነ ምግብ እጥረት ጸጉርን ከሚያረግፉ ዋና ዋና ምክንያቶች ውስጥ ይመደባሉ። አእምሮሽ በሐሳብ ሲወጠር ሰውነትሽ ለጸጉርሽ የሚሰጠውን ንጥረ ነገር አቋርጦ ወደ አስፈላጊ የሰውነት ክፍሎች ይልካል። ስለዚህ ውበትሽ የሚጀምረው ከውስጥሽ ሰላም መሆኑን አትርሺ። ውድ ተመልካቾቼ ዛሬ የተማርነውን ወደ ተግባር ለመቀየር አትዘግዩ። ጸጉርሽ ዘውድሽ ነው፣ ተንከባከቢው።